ይሄን የመሰለ ቆንጆ ባቅላባ አብረን እንሰራለን። ሰላም አለይኩም የኔ ውዶች እንዴት ናችሁ? መጀመሪያ ዱቄታችንን ካዘጋጀን በኋላ የሎሚ ጭማቂ ትንሽዬ አቼቶና ትንሽ ዘይት አድርገን ደንብ አድርገን እናዋህደዋለን። በእጃችን እንደዚህ በደንብ እሽት አድርገን አዋህድነው በኋላ ለብ ባለ ውሃ በደንብ አድርገን እናቦከዋለን። አፍክተኑ ከጨረስን በኋላ በእንደዚህ መልኩ እንቆራርጠውና የበቆሎ ዱቄት እያረግን እንዳመጣዋለን። እኔ ሁለት አድርጌ ነው ዳመጥኩት። ከዛም በላይ ግን መዳመጥ ትችላላችሁ፣ ደንብ እንዲሳሳላችሁ ማለት ነው። እኔ ግን ለአሁኑ በቂ ነው። ከዛ ፓትራችንን ካዘጋጀን በኋላ የአትክልት ቂቤ ወይም ደግሞ የገበታ ቂቤ አልመሃሉ እየቀባን እንደራረበዋለን። ዘይት መቀባት አይሆንም። እንደዚህ 3 ሌየር ካረኩኝ በኋላ በላዩ ላይ የተፈጨ ለውዝ አደርግበታለሁ። ለውዙ ላይ እናንተ ከፈለጋችሁ ፈጨ ቀረፋ መቀላቀል ትችላላችሁ። 3 አርጌ ለውዙን ጨመርኩ በኋላ እንደዚህ ሸፍነውና በምፈልገው ቅርጽ ቆራርጬ እናበስለዋለን። በስሎ እስኪወጣ ድረስ ደግሞ ሲራፑን እንሰራለን። ቀምኩት አንድ ሲኒ ስኳር 3 ማንኪያ ማር ጨምሬ ከዛ ውሃ አድርጌ እጥደዋለሁ። የተቆራረጠ አንድ ሎሚ ጨምሬበታለሁ። ባቅላዋው በጣም በትኩሱ እንደወጣ ነው የሚጨመርበት። እንደዚህ በቀላል ወጪ በቤታችን ውስጥ ሰርተን መብላት እንችላለን። ሁላችሁም በቤት ውስጥ ሰርታችሁ ሞክሩት።